ድንጋይ እንደ ወርቅ የሚቆጠርባት አስገራሚ ደሴት። በኪሳችን የምንይዘው ወረቀት፣ በቁም ሳጥናችን የምናስቀምጠው ወርቅ ወይም በስልካችን የምናየው ዲጂታል ቁጥር ገንዘብ እንደሆነ ሁላችንም እንስማማለን። ነገር ግን በአንድ የዓለማችን ክፍል ውስጥ ሰዎች እስከ 4 ሜትር የሚረዝሙና በቶን የሚመዝኑ ግዙፍ ድንጋዮችን እንደ ሀብት መለኪያ እንደሚጠቀሙ ብነግራችሁ ውስጥ ታምናላችሁ? ይህ ታሪክ ስለ ገንዘብ ያለንን እይታ ሙሉ በሙሉ የሚቀይር ነው። ዛሬ በስፔሻል ሚዲያ ያፕ ስለተባለችው አስገራሚ ደሴትና ስለ ምስጢራዊው የድንጋይ ገንዘብ ታሪክ ይዘንላችሁ ቀርበናል። እነዚህ ራዕይ የተባሉ የድንጋይ ገንዘቦች በራሷ በደሴቲቱ ላይ አይገኙም። የያፕ ነዋሪዎች ይህንን የኖራ ድንጋይ ለማግኘት በመቶዎች የሚቆጠሩ ኪሎሜትሮችን በታንኳ ተጉዘው ፓላው ወደ ተባለው ደሴት መሄድ ይኖርባቸዋል። ጉዞ ብቻውን ወራትን ይፈጃል። በዚያም ድንጋዩን በትጋት ጠርበው ክብ ቅርጽ ይሰጡታል። ከዚያም መሃሉን ይበሱታል። ይህም እንጨት አሾልከው በሰው ኃይል ለመሸከም እንዲመች ነው። ነገር ግን ትልቁ ፈተና የከበደውን ድንጋይ በትንሽ ታንኳ ጭኖ በውቅያኖስ ማዕበል ውስጥ አልፎ ወደ ሀገር መመለስ ነው። በሺዎች የሚቆጠሩ የያፕ ወጣቶች ይህ ድንጋይ ለማንጣት ሲሉ በባህር ላይ ሕይወታቸውን አጥተዋል። ለዚህ ነው ድንጋዩ ትልቅ ዋጋ የሚሰጠው፣ ምክንያቱም በውስጡ የሰውን ደም፣ ላብና ሕይወትን ይዟል። የድንጋዩ ዋጋ የሚወሰነው በክብደቱ ወይም በውበቱ ብቻ አይደለም። 4 ዋና ዋና መስፈርቶች አሉ። ከነዚህ መካከል የመጀመሪያው መጠኑ ነው። ግዙፍነቱ ዋጋውንም እንዲጨምር ያደርገዋል። ሁለተኛው ደግሞ ድንጋዩን ለማንጣት ስንት ሰው ሞተ፣ ድንጋዩን ሲያመጣው ሰው የታወቀ ጀግና ነው የሚለው ደግሞ አንዱን መስፈርት ነው። ሶስተኛው ደግሞ ድንጋዩ የተሰራበት ጥበብ ወይም ዲዛይን ነው። ድንጋዩ በምን ያህል ጥራት ተጠርቧል፣ በምን ያህል መጠንስ ተጠበበውበታል የሚለውንም ያካትታል። የመጨረሻው ደግሞ ባለቤቱ ነው። ቀደም ሲል ይህን ድንጋይ የያዘው ሰው ማን ነበር፣ የታወቀና የተከበረ መሆኑንም ይበልጥ ዋጋ እንዲኖሩም ያደርጋል። የሚገርመው ነገር አንድ ድንጋይ ከአንድ ሰው ወደ ሌላ ሰው ሲሸጥ ድንጋዩ ባለበት ነው የሚቆየው። ድንጋዩ በጣም ስለሚከብድ ለማንቀሳቀስ አይሞክሩም። ባለቤቱ መቀየሩን ብቻ ሁሉም የደሴት ነዋሪዎች እንዲያውቁ ይደረጋል። ድንጋዩ ከሰው ደጃፍ ላይ ተቀምጦ ሳለ ባለቤቱ ግን ሌላ መንደር ያለ ሰው ሊሆን ይችላል። በባህላዊ የኢኮኖሚክስ ታሪክ ውስጥ እጅግ አስገራሚው ክስተት እዚህ ደሴት ላይ ተመዝግቧል። ከዓመታት በፊት አንድ ቤተሰብ እጅግ ግዙፍና ውድ የሆነ ድንጋይ በታንኳ ጭኖ ሲመጣ ድንገት በደረሰ ማዕበል ምክንያት ታንኳው ተገልብጦ ድንጋዩ ባህር ውስጥ ሰመጠ። ነገር ግን በታንኳው ላይ የነበሩ ሰዎች በሕይወት ተርፈው ድንጋዩ ምን ያህል ትልቅ እንደነበርና የት አካባቢ እንደሰመጠ መሰከሩ። የደሴቲቱ ነዋሪዎችና ሽማግሌዎችም ተሰብስበው አንድ ውሳኔን አሳለፉ። ድንጋዩ ባህር ውስጥ ቢሆንም መኖሩ የታወቀ ስለሆነ እንደ ሀብት ይቆጠራልም አሉ። ዛሬም ድረስ ያ ቤተሰብ በባህር ስር ያለውን ያንን የማይታይ ድንጋይ እንደ ጥሬ ገንዘብ ይጠቀሙበታል። ለሰርግ ወይም ለቦታ ሽያጭ እንደ ክፍያም ያስረክበዋል። ይህም በዓለም ላይ ሰዎች ሳይነኩትና ሳያዩት የሚጠቀሙበት የመጀመሪያው ምናባዊ ገንዘብ አስተሳሰብ እንዲሆንም አድርጎታል። ይህ የታሪክ አካል ደግሞ የበለጠ ይደነቃል። በ1870ዎቹ ዴቪድ ኦኪፍ የተባለ አውሮፓዊ ወደ ደሴቲቱ መጣ። ነዋሪዎቹ ኮኮናት እንዲያመርቱለት ፈልጉ ነበር። እነሱ ግን የሚፈልጉትን የድንጋይ ገንዘብ ብቻ ነበር። ኦኪፍ ዘመናዊ መርከቦችንና የብረት መሳሪያዎችን በመጠቀም ግዙፍ ድንጋዮችን በቀላሉ አምርቶ አመጣላቸው። ነገር ግን የደሴቲቱ ነዋሪዎች እነዚህ በቀላሉ የመጡ ድንጋዮች ታሪክና ላብ የለባቸውም፣ በመሆናቸውም እንደ እውነተኛ ገንዘብ አንቀበላቸውም አሉ።
ይህም ገንዘብ ማለት ትርጉም እንጂ ቁስ አለመሆኑን ያሳያል። ዛሬም ድረስ በያፕ ደሴት እነዚህ ድንጋዮች በታላቅ ክብር ይቀመጣሉ። ምንም እንኳን አሁን ላይ የአሜሪካ ዶላር ለዕለታዊ ግብይት ቢጠቀሙም ለትልልቅ ባህላዊ ጉዳዮች ግን ድንጋዮቹ ብቸኛ ዋጋቸው ናቸው። ገንዘብ ማለት እምነት መሆኑን እኛም ዛሬ በባንክ የምናስቀምጠው ዲጂታል ቁጥር በያፕ ደሴት ካለውና ባህር ውስጥ ከሰመጠው ድንጋይ ጋር ተመሳሳይ እንደሆነ ለማንም ግልጽ ነው። ይህ በስፔሻል ሚዲያ የቀረበው የያፕ ደሴት ምስጢር ነበር። እናንተ ብትሆኑ በድንጋይ መሸጥና የመለወጥ ሀሳብ ትስማማላችሁ? ሀሳባችሁን ኮሜንት ላይ ያጋሩ። ስፔሻል ሚዲያን ሰብስክራይብ በማድረግ ቤተሰብ ይሆኑ። ለቀጣይ እንደነዚህ አይነት አስገራሚና አስደናቂ ታሪኮች ሊደርሳችሁ ሰብስክራይብ አድርጉ።